ፈልገንሽ ነው እኮ ፈልገንሽ ነው። ቆይ እኔን አይዞሽ አሁን አናግራት። በቃ አትፍሪ እንዴ እኮ ምንም የሚያስፈራ ነገር አይደለም እኮ የህይወት ጉዳይ ነው። አናግር። እሷ አላመማትም ፈልጋሽ ነው እንዴ ምን አስፈራሽ? ለምን ያፈለግሽኝ? በቃ ከቤት ልወጣ ነው። በሰላም ነው? ከቤት ልወጣ ነው እኮ በሰላም ነው ወይ? ጓደኛዬ ቤት ልገባ ነው። ጓደኛሽ ቤት ይሄን አልከበርሽም? መጥፋ ነገር የለም። ጓደኛ ካለሽ ሽማግሌ ልኮ በስርዓት ፍርሞልሽ በስርዓት ባገር ባህል ትወጫለሽ። እሺ ነገር አያደርግም እሱ ሽማግሌ ምናምን አይልክም። ሰላም አይለክስም። በቃ ነይ ብሎኛል። በቃ ነይ ልወጣ ነው። እኔም ደግሞ በቃ አልቻልኩም። በጣም ነው የደረኩት። ተራርቆ ፍቅር በጣም ከባድ ነው። አክሹ ሽማግሌ ሳይልክ ምንም ነገር ሳይ ሽማግሌ መላክ ከብደዋል። ቀርቷል። ቅረቅረሽ ይቅር በዚህ ቀርቷል። ወምራታ አናትሽ እንዳለሽ ቀርቷል። ያንቺም ላይ ቀርብሽ ነበር። እኔን አታልቅሽ። እኔን እንዴ ከወደርሽ ውጪ ለምን ማትረጂኝ እንጂ አቃጠለሽ እንዴ ለምን ነገር ያቻው ለጋሽም ነገር ይዋል እሺ ብሏል። እና አንቺ ለምን እሺ ማት በቃ ላይ ነገ ወጣለ ማድረግ መስርጂ ነገር ካለሽ እሺ ቅርስም ካለሽ ውርስም ካለሽ እሺ እንዴ ውርስ ማንቺ ብሎሻል። ድርሻዬን ስጪኝ። እኔ ነው ያንን ድርሻ እንዴ ያለሽም በቃ ምን ስጪኝ ነገር ስጪኝ። እኔ ልጅሽ አድረው እንዴ በቃ ሽማግሌ ላክ በደንብ በስርዓት በክብር ትወጫለሽ። ይሄ ያንቺ ምትይ ወዶ አታልቅሽ ወዶ ገባለሽ። ወደ ተዋለው እንዴ እንደፈራው ልጅ እንደፈራው ይሆን እንደፈራው ና አልልሽም። ነገ እወጣለሁ። ነገር የመውጣት አይቀርም። እኔ ከእሱ ሀሳብ ውጪ የትም አልሄድም። አይሽ ተቆርጉሮ ይውጣ ፈጣጣ አባዬ ለምን የምትቀልጂው? ከነገ ጀምሮ ቤቴ ካልመጣሽ አልፈልግም አላት። ፍቅር እኮ ከባድ እኮ ነው። ቦምቡን አላልሽም ዝያብሽ ነው። እኔ ውስጤን ማቀው አንቺ ተይው። እኔ ውስጤን ማቀው አሰራራሽ ኧረ ድብን በይ ድብን አትወጪም ከእሱ ሀሳብ ምንም ንቅንቅ አይደለም። አትወጪም ድብድ በይ ድብድ ከእሱ ሀሳብ ንቅንቅ አይደለም። በቃ ነገ እወጣለሁ። እኔም መርቀሽ ሸኛት ውርስም ካለሽ ምንም ካለሽ ስጪ። አይ ካልሽኝ ነገ እወጣለሁ። ድስትም ምሰጪ ካተሪ ምሰጪ ነገር ካለሽ ስጪ። ችግረኛ ነው ችግረኛ ነው ሰውዬው። የአዲስ ወጪ ነው ጎጆ ወጪ ነው። እሺ እኔ አሁን ነገር ዛሬ በጣም ተቃጥሎ ነው እሱ ራሱ ወንድ ልጅ ነው ሊፈነዳ ነው። አትረጂኝ ማለት ነው። ፍድት ይለም ደቦም ፍድት ይያፍሽ ደፋ ሲደፋ ሲበ እኔን እንጂ አልደረሰብሽም። አባይ ናስወጣልሽ እንደዚህ አታደረሽ አንቺ ተንስክቲ አላሽ ለራስሽ ያርጎ እንዴ እሺ 12 ሰዓት እንወጣለን። እንዳዝነሽብኝ ልወጣ አልፈልግም። እንቀት ይጣብሽ እሺ እነሱንም እንደተቃጠልን እሱ ቤተሰቦቹ ያቃጠለ ልጅ ይሆናል። እንደዚህ ያቃጠልሽ እሱ ጋር የሚሆነው እንዴ እንዴት እንደሚያንገበግበው እሱ ነው የሚያውቀው። ሴት ልጅ እንትን እያለው እኔ እየጠበቀኝ በቃ ተይ መርቅኝ እወጣለሁ። ረፊ ሰብቶኝብኛል። ረፊ ይዘፋልኝ ስም አንገበገበኝ። ፍቅርሽ እንደሳት እኮ ነው ያለ እንደ ቃሪያ ያገም አንደኛች ናቸው ሁለታችሁ አንደ እኔ ምንሽ እሄዳችሁ ነው ለቅሶ እዛ እዚህ ሶስተኛ ፎቅ ማን ሞቶ ነው? እድልተኝነቷ ቀብራ መጣ። በጣም አመሻችሁ እኮ ናችሁ። በዛ ኢታለ በቃ አመሻችሁ። በቃ ስልጫወት መሸ እንዴ ጫወት መሸ። እሺ እና ለምን ቆያችሁ? ሻይ ምናምን ምግብ ምናምን ሰራችሁ? በጣም ዝቅ አለ ጠረጴዛ ምን ያበላሻል?
በጣም መሽብኛል አይደል? ይሁን በቃ ጠቅልኝ ደግሞ በደንብ ጠቅልኝ። አቁሚ የእጅ አላት በእጇ ትብላ። ታመምሽ? እጅሽ አመመሽ? በእጅሽ ቢ እናቴ አንዴ ላውራ። ዝም ይኸውልሽ፣ እጅሽ ጸሎት አድርገሽ ደክሞኛል ልተኛ ነው በስንት ነው የመጣሁት። እጅሽ ታጥበሽ አሳጥበሽሽ አመጣሽ። እንግዲህ ቁጭ አድርጊው፣ ቁጭ አድርጊው፣ ቁጭ አድርጊው። እራስሽ እናቴ አንዴ ስሚኝ አልሰማሽም። ሁሉ ጊዜ እንደዚህ እንድታቀርብልኝ ያስማምተን ነው። ምን ችግር አለ? እኔ በሌለሁበት ሰዓት እኛ እኮ አንቺን አይቻልም። እኔ በሌለሁበት ሰዓት አንቺ ምን አከራከረ? እኔ በሌለሁበት ሰዓት እረፊ። ይሄ ትእዛዝ ነው። አሁን ሰማታለሁ፣ እኔ አበላታለሁ። እሺ ማብላት ግዴታዬ ነው። እሺ አብያ ጎንበስ ብለሽ ብዬሽ ወንድ